ኢትዮጵያውያን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር 1 የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ ቲክቶከሮች እየታሰሩ እንደሆነና በርካታ ውዝግቦች እየተነሱ እንደሆነ በዜናው ላይ ይዞ ወጥቷል። በተለይም ደግሞ በጃኒና በአዶናይ ዙሪያ በርከት ያሉ ማብራሪያዎችን ይዞ የወጣው ቢቢሲ እንደሚታወቀው አዶናይ ከታሰረ በኋላ ኢትዮጵያ ውስጥ በርካታ ውዝግቦች ተነስተው እንደነበረ የሚታወስ ነው። የአዶናይ ወላጅ እናትም ለቢቢሲ ትግረኛ የሰጠችውን ቃለ ምልልስ መሰረት በማድረግ ነው ቢቢሲ ይህንን ዜና ይዞ የወጣው። በተለይም ደግሞ በአዶናይ ዙሪያ በርካታ ዝርዝር ሀሳቦችን ይዞ የወጣው ቢቢሲ ወግ አጥባቂዋ ሀገር ኢትዮጵያ ሲልም በዜናው ላይ ይዞ ወጥቷል። የፋሽን የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቦይስና ነጻነትን ጨምሮ የተለያዩ አዶናይ የሚያግዛቸው ሰዎች እንዲሁም ደግሞ ህፃናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁ ኮፒ ሊንክ ሪፖስት እያደረጋችሁልኝ ለአዶናይ መልካም ምኞታችሁን እንድትመኙና ለቤቴ አብቃ እያላችሁ ኮሜንት እንድጽፉ ፈልጋለሁ። ብዙዎቻችሁ እንደምታውቁት ትላንትና ማምሻውን አካባቢ ወንድማችን አዶናይ ለጥያቄ ትፈለጋለህ ተብሎ በፖሊስ ጣቢያ እንደሚገኝና አሁን ላይ ምርመራ እየተካሄደበት ማረፊያ ቤት ውስጥ ነው የሚገኘው። ሁላችሁም እስቲ ኮሜንት ላይ የገባችሁ ለዚህ ወንድማችን ለቤት አብቃ ያላችሁ ኮሜንት እንድጽፉና ሁላችሁም ሼር ሪፖስት እያደረጋችሁ መልካም ምኞታችሁን እንድትመኙ ጠይቃችኋለሁ። ባካችሁ ኢትዮጵያውያን አዶናይን አስፈቱልን በማለት በእንባ እየተማጸኑ ይገኛሉ። ባካችሁ ኢትዮጵያውያን አባታችን አዶናይን አስፈቱልን፣ እኛ ያለሱ ማንም የለንም፣ ከሱ ጋር ነው የምንበላው የምንጠጣው፣ ያጠፋው ነገር ካለ በሱ ስም ይቅርታ ሲሉ ዲቻ ቦይስና እንዲሁም ደግሞ ነጻነት በእንባ እየተማጸኑ ይገኛሉ። እስኪ አድምጧቸው። እናንተስ በዚህ ጉዳይ ምን ትላላችሁ? እና ያለሱ ማን ምንም እድራት አይችልም። ምግብ ከሱ ጋር ነው ያለው። ምንም በቃ ሁሉ ነገር ከሱ ጋር ነው። እናታችሁ አስፈቱት አዶናይ፣ እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት፣ እኛ ማንም የለም። ናቁት አይደል ልፋትህን? ታዲያ ምን ይገርማል? ያሞገሰም ሊያዋርድህ ስተትህን ተግቶ ይለቅማል። የአንድ ሰሞን ነው የመውደድ ግፊያው፣ አይታወቅም ሰው መታጠፊያው። ጠዋት የሰቀለ ሲጨላልም ወደ ማምሻው ይጥልሃል አሽቀንጥሮ ያወርድሃል ከትከሻው። የተከተለ ሁሌም ካንተ ጋር አይሰለፍም። የሰው ምስጋናው የሰው መውደዱን መንፈቅ አያልፍም። ልፋትህን ቀስ በቀስ ያደርገዋል ሁሉም አመድ። ብልጥ ከሆንክ አንበሳዬ ከሽኮኮ ጋር አትላመድ። የአዶናይ ወላጅ አባት ብርሃነ ኃይለ ሚካኤል ኢትዮጵያ ለሚገኘው የካናዳ ኤምባሲ ማመልከታቸው ታውቋል። ማመልከቻው ልጄ የካናዳ ዜግነት ያለው ሲሆን ለቤተሰቡ ጉብኝት አዲስ አበባ ነበረ። አሁን በፌዴራል ፖሊስ ቁጥጥር ስር ነው ያለው። እኔ አሁን ከአዲስ አበባ 1000 ኪሎ ሜትር ርቀት ላይ ነኝ የምገኘው። ነገር ግን ማቱሳላ በርሄ የተባለው ታናሽ ወንድሙ ጉዳዩን በቅርበት የተከታተለ ነው በማለት ኢሜል ማድረጋቸው ተሰምቷል። ካናዳዊ ሆኖ እያለ እንዴት የኢትዮጵያ አዋርድ ላይ ተወዳደረ የሚል ጥያቄ ተነስቶ እያየንም ነው ተብሏል። ልጄ ከውጭ የመጣው ወንጀል ሊሰራ አይደለም። ልጄ ጥፋተኛ አይደለም። ልጄ በብዙ መልካም ስራዎችና በጎ አድራጎት ሲያደርግ ነው ማቀው ስትል እናት እንዲህ ስትል እየተደመጠች ይገኛል። የአዶናይ እናት ልብ በሚነካ መንገድ ከኢትዮጵያ ፌዴራል ፖሊስ ጥሩ ምላሽ እጠብቃለሁ፣ ልጄ እንዲፈታ ሁላችሁም ጸልዩልኝ ስትል እየተደመጠች ይገኛል። ሁላችሁም ሼር፣ ሁላችሁም ሪፖስት እያደረጋችሁልኝ ለዚህ ወንድማችን መልካም ምኞት እንድትመኙና እግዚአብሔር ወደ ቤተ ይመልስ እያላችሁ ኮሜንት እንድጽፉ ፈልጋለሁ። በደንብ ሼር፣ በደንብ ሪፖስት እያደረጋችሁ ይህ ወንድማችንን ብዙዎቻችሁ እንደምታውቁት በመልካም ስራዎችና በበጎ ስራዎች ብዙዎቻችሁ ታውቁታላችሁ። ታዲያ ሁላችሁም እየገባችሁ አሁንም ቢሆን እግዚአብሔር ለቤት ያብቃ በሉት። ሁላችሁም ሼር፣ ሁላችሁም ሪፖስት እያደረጋችሁልኝ ፍቅራችሁን ግለጹለት። አመሰግናለሁ። በዚህ ሰዓት በተሰማ መረጃ መሰረት በርካታ ቁጥር ያላቸው ቲክቶከሮችና እንዲሁም የማህበራዊ ሚዲያ አንቂዎች ከአዲስ አበባ ጸጥታ ቢሮ ጋር በዛሬው ዕለት ውይይት ማድረጋቸው ተሰምቷል። የከተማዋ ዘላቂ ሰላምና እንዲሁም ደግሞ የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ የተባለ ውይይት መድረክ ተደርጓል። ሚዲያው የአራተኛው መንግስት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ በመድረኩ ላይ ተገልጿል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው
የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውንና በትውልድ አስተሳሰብ ላይ የተሻለ ንቃተ ህሊና ለመፍጠር እንደሚሰሩ የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ። እስኪ በዚህ ሰዓት እንደተሰማው የተጽዕኖ ፈጣሪው የአዶናይ ካሜራማን ናፒ በቁጥጥር ስር መዋሉ ተሰማ። የ2018 የቲክቶክ አዋርድ አሸናፊ የነበረው አዶናይ ከሱ ጋር አብሮት የማይጠፋው ካሜራማኑ ናፒ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ናፒ በቁጥጥር ስር የዋለው በፌዴራልና እንዲሁም ደግሞ በከተማ ፖሊሶች እየተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ ምክንያት መሆኑ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ።